እግዚአብሔር ይመስገን። እንዴት ነሽ? ሁሉ ይመስገን። እንዴት መጣክ? እንዴት መጣክ? ልጄ ናፍቆኝ ነው የመጣሁት። ለምን መጣ? ለምን መጣ? ለምን መጣ ነው የሚባለው? እንኳን ደህና መጣ ነው የሚባለው። አንድ ጊዜ ልጄን ላገኝና ልውጣ። አይቻልም። አሳልሽኝ ሩታ። እንዴት አይቻልም። እዚህ ቁም ሩታ። አንድ ጊዜ ልጄን አግኝቼው ልወጣ ነው። አይቻልም። ምንድን ነው ለምረም አይቻልም? አይቻልም። እዚህ ሲጀመር አንተ መመላለስ ያስፈልግህ ነገር ይሄላ እንዴ? እንዴ ፈልግ። ማን አለ ቤት? ስነ ስርዓትህን ያዝ። ማን አለ ቤት? ማንም ኖረ አልኖረ መግባት አትችልም። ለምን? ስለማትችል። ምን አደረኩ? ልጅህን ማየት ነው የምፈልገው። ትንሽ ጊዜ ታገሰኝና ከእናቴና ከአባቴ ቤት ስወጣ ታየዋለህ። እሱ ዳሪ ምሽከራለሁ ጋር እዚህ እንደዚህ የመጣ በእናትህ አትረብሽ። ትናንትናም ሲጀመር የማይደረግ ነገር አድርገን ሄድከው አይደል? ስለሱ ምን እናወራለን? አንድ ጊዜ ልግባና እኔ ምንም አላወራም። ቀን በቀን ማውራት ሰልችቶኛል። እሺ አንቺን አላወራሽም። ልጄን አውርቼው ልውጣ። አይቻልም። ይኸውልህ እሱንም ማየት የምትፈልግ ከሆነ እኔ ከዚህ ስወጣ ትንሽ ጊዜ ነው የቀረኝ። ገባ? ስወጣ ታየዋለህ። በቃ እንደፈለግክ ትሆናለህ ያኔ። እዚህ ግን እናት አባቴ ቤት እየመጣ ፕሊስ አትረብሽ። እሺ እሺ። ትናንትና ያደረግከውን ነገር አይቻልም። ግቢ ውስጥ እንደዛ ተወራሽተህ ምናምን። እንደውም ልቀቀኝ፣ ልቀቀኝ፣ ቆይ ልቀቀኝ። አንድ ጊዜ ቤት ገብቼ ነው የማናግረው። ምንድን ነው የምታናግረው? ገና እንትን ያላወቀ ልጅ። ልቀቀኝ፣ አንዴ ጠብቀኝ፣ ቆይ እዚህ ጠብቀኝ። ይኸውልህ እቃውን ሰብረኸዋል። እንግዲህ ራስህ ከወርውረህ ግቢ ውስጥ ይሄን ነገር ይዘህ ሂድ። አንስተውን የሰጡኝ ጥሎት ሄዶ ነው ወይስ አንቺ ነው ሽጣችሁ ብለው። ስለዚህ እኔ ግቢ ውስጥ እንደዛ እየተወራጨክ ወርውረህ ምናምን ትሄዳለህ። ጭራሽ ታኔ መጣሁ ለመቀበል አይደለም። ስለዚህ አጥምን እያፈሰረኝ ያለው ይዘህ ሂድ። እሱን እኔ ጋር ምንም እንደማያደርግ ደጋግሜ እነግርሃለሁ አይደል? ስለዚህ እሱን ይዘህ ትሄዳለህ በመጀመሪያ። ሲቀጥል ደግሞ ከዚህ ትወጣ ትመጣለህ፣ እንደፈለክ ልጅን ታየዋለህ። አሁን ግን እዚህም በቃ አስፈላጊ አይደለም። ገባ? በየጊዜው እየተፈጠረ ያለው ነገር ምንም አያስደስትም። ሰምተኸኛል? አይቻልም። በእውነት እየተገፋኝ ነው። ታውቀዋል። አይቻልም። እውነት አይቻልም። በቃ መሆን ስለማይችል እኮ ነው።